ማለትማ የገዛ ልጅን ስትደፍር የሚያሳየውን ቪዲዮ ከስልክ ላይ ወደ ስልኬ ላይ ልክ ያለው እያልኩ ነው። ሰምኛለሽ? ከዚህ በኋላ የምልሽን ማታረጊ ከሆነ ህይወትሽን በሙሉ ሲኦል ነው ማድረግብሽ። ገባሽ? ካንተ ምንም ፈልጌ አይደለም የመጣሁት። የወደፊት ሚስቴን ከዚህ ገሃነም ኑሮ ላስወጣት ነው የመጣሁት። ቺናቴን እህት ብር ስለተከፈላት አይደል እንዴ ከማንም ጋር የምትጋደም? ማሂ ቆይ አንዴ ብቻ ስሚኝ እሺ? ማሂ ይልሽ የዳጊ ስልክ እንዲሰረቅ አድርጊያለሁ። እባክሽ ምንም ነገር ሳትወስኝ በፊት አንዴ ብቻ ስሚኝ እሺ? ምን ማለት ነው? ምንም አያገባኝም ማለት ይኸውልህ፣ ሲጀመር አንተ ወደዚህ ቤት ከመጣ በኋላ ነው ይሄ ሁሉ ችግር መፈጠር የጀመረው። ምን ለማድረግ እየሞከርክ ነው? ጭራሽ ብለህ ቤት ውስጥ መምጣት ጀመርክ? ካንተ ምንም ፈልጌ አይደለም የመጣሁት። የወደፊት ሚስቴን ከዚህ ገሃነም ኑሮ ላስወጣት ነው የመጣሁት። የወደፊት ሚስቴን ሰማኛለህ? እቺ ልጅ እናቷን ጥላ የትም አትሄድም። አደር ይሄን ሰውዬሽን አሁን ከዚህ ከቤት አስወጭልኝ። የወደፊት ሚስቴን ሳሊዝ የትም አልሄድም። ሰምኛለሽ? ይሄን ሰውዬሽን ታስወጫለሽ ወይስ ሌላ ታሪክ እንዲፈጠር ትፈልጊያለሽ? አንተ ስልክ የት ነው ያለው? ስልኬ እቺ ልጅ ምን ሆነ ይሁን? ኧረ ማሂ ስልኩን አንሺው። ኧረ ማሂ በእግዚአብሔር ስልኩን አንሺው እንዴ! ማኪ ሁሉም ነገር ከብዶኛል። እባክሽ ማሂ ምንም ነገር ሳትወስኝ አንዴ ብቻ ነኝ ስሚኝ እሺ? አንዴ ብቻ። ምንም የሚቀየር ነገር የለም። እኔ ደስተኛ ሆኖ ለመኖር አልተፈጠርኩም። በቃ ማሂ ቆይ አንዴ ብቻ ስሚኝ እሺ? ማሂ ይልሽ የዳጊ ስልክ እንዲሰረቅ አድርጊያለሁ። እባክሽ ምንም ነገር ሳትወስኝ በፊት አንዴ ብቻ ስሚኝ እሺ? እኔ ተደስቼ እንዳልኖር ነው የተፈጠርኩት። ለምን ራስሽ ችግር ውስጥ ትከቻለሽ? እባክሽ ጓደኛዬ እንዲሳካ ብቻ ጸልይልኝ አንቺ ደግሞ ይሳካል። እስኪ እሺ ምን ነው ዝም አላችሁ? እባክሽ እኔ ልጅ የማይሆን ውሳኔ አትወስኝ። ልጄ ነው ያልሽው? ልጄ እስቲ እንኳን ትንሽ አታፍሪም? ከአንቺ ጋርማ እንዲህ በቀላሉ አንላቀቃትም። አንቺን ብለው እናት እባክሽ ማህደር ይሄን ሰው ያባሪውና ይቅር እንባባል። ቆይ አንቺ ይቅር እንባባል ስትይ ትንሽ አታፍሪ? ይቅር ልልሽ ይቅርና ገና ፍርድ ቤት ክትሬ እናቴ ማን እንደሆነች ታወጫታለሽ። እሺ አሁን እኔ ከእነዚህ ጋር እንላቀቅ። ሰሙኛላችሁ? ከእናንተ ጋር ብዙ ያልጨረስኩት ነገር አለ።
ወይኔ ዳግም ወይኔ። ቆይ ግን ዳግም ምን ማድረግ ነው? እንዴት ነው ስልክ የምትጥለው? አውቄ አልጥለው። ምንድን ነው የምጨቀጭቅኝ? እሺ ቆይ አሁን ይሄንን ቤት ማን ነው የሚያስተዳድረው? የቤት ኪራይ ከየት መጥቶ ነው የሚከፈለው? እንጃልሽ። ሄደሽ ወጥተሽ ሰርተሽ ትመጫለሽ። አንተ ያመሃል እንዴ? ምን ኖሮኝ ምንድን ነው የምሰራው? ያቺን ቆሻሻ ስታሰሪያት የነበረውን ስራ ነዋ። ቆይ በዚህ እድሜ እንዴት ነው እንደዛ አይነት ስራ የምሰራው? እኔ ማን ነው የሚፈልገኝ? ከፈለክ ወጥተህ ሰርታ አትበላም እንዴ? ጭራሽ ወጥቼ ሰርቼ እንዳበላሽ ነው የምትፈልጊው? ልጅነቴን የቀማሽኝ ይበቃሻል። አሃ አሁንም ወጣት እንደሆንክ ነው የሚሰማህ? ስለዚህ ወጥተህ መስራት ነው። አይ እዚህ ቤት ውስጥ ሰርቼ አልኖርም ብለህ የምትል ከሆነ ደግሞ ከዚህ ሰዓት ጀምሮ ይሄን ቤት ለቀህ መውጣት ትችላለህ። ሰማኸኝ? እባክሽ ይኸውልሽ፣ ትሰሚኛለሽ? ልጅነቴን የቀማሽኝ ይበቃሻል። ትሰሚኛለሽ? ከዚህ በኋላ የምልሽን የማታደርጊ ከሆነ ህይወትሽን በሙሉ ሲኦል ነው ማድረግብሽ። ገባሽ? የማንም መጫወቻ ነው እንደዚህ? እሺ መቼም እኔን ነው ቆመሽ የምትጠብቂኝ? መርሷ በቅና ነው የምጠብቀህ። ምን ችግር አለ? አሁን እንተዋወቃለን። እንዲሁ ስታየዋ ትመስላለህ እንጂ ክፉ እንደሆንኩ እንኳን አውቃለሁ። ያው የነገሮች መገጣጠም ነው እንጂ እንደምታስብኝ አይነት ሰው አይደለሁም የኔ ቆንጆ። የምርህን ነው? አዎ ደግሞ ልክ እንደ እህቴ ልጅ የሚያሳሳና ቆንጆዬ መልክ ነው ያለሽ። እንደገመትኩ እንኳን አይደለም። አንተም ደስ ትላለህ። በደንብ ስትተዋወቂኝ ደግሞ ይበልጥ ማንነቴን ታውቂዋለሽ። ማኪ ይባላለሁ። እሺ ማኪ፣ ስልክ ልንቀያየር እንችላለን? የቸኮልኩ አልመሰለህም? ምን ችግር አለው? ለጓደኝነት ነው የምደውለው። ምን ጣጣ አለው? ራስ ቀልድ ነው። ምንህ እንደሆነ ባላቅም እኔም ተመችተኛል። ለማንኛውም ስልክን ሊያዘውና በደንብ እንጫወታለን። አይመስልህም? ይቻላል። ጻፍልሽ? ይቻላል። አሁን ልጄን ብር ካላመጣሽ እያለ ይጨቀጭቀኛል። ቤት ውስጥ ደግሞ ምንም የሚሰራ ነገር የለም። የቤት ኪራይ ቆሽ ኬት አምጥቼ ነው የምከፍለው? በዚህ ከቀጠልን እንዴት ነው መኖር የምንችለው? ምን ነው ፈጣሪ፣ አረ ምን ነው ፈጣሪ፣ ምስኪኗ ልጅ እንደዚህ ጨከንክባት።
ሆነሽ ነው ስልክ የማታነሺው? ይቅርታ ጓደኛዬ፣ ትንሽ ከበድ ያለ ስብሰባ ነበረችው። ደግሞ ታውቂያለሽ ብዙ ሰራተኛ ነው ያለኝ። እነሱ ማስተዳደር ደግሞ የኔ ስራ ነው። አይመስልሽም? ይኸውልሽ እብድ ነገር። በያውን ቶሎ ነው የሆነ ቦታ ቁጭ ብለን እንጠብቅሻለን። እሺ? ብታይ እንዴት ደስ እንዳለኝ የኔ ቆንጆ። እኔም ላንቺ በጣም ደስ ብሎኛል። ደግሞ ታያለሽ ገና ግጃቸው ነው የምሰጣቸው። እሺ? እሱም ፈጣሪ ያውቃል። ብቻ አሁን ቶሎ ነኝ። ይሄንን ደስታ አብረሽ ማሳለፍ አለብሽ። ስራውን ታውቂ የለ ማሂ፣ የደወለልኝ ደንበኛ አለቅ ብሎኝ እኮ ነው። አሞኛል ብለው ራሱን ያክምሻለሁ እያለ ይቀልድብኛል። ከቻልኩ ግን እመጣለሁ። እሺ ጓደኛዬ? እሺ በቃ ጓደኛዬ፣ ግን በጣም አመሰግናለሁ። እሺ ውለታሽ አለብኝ የኔ ቆንጆ። አራት አካብዶ አንቺ ደግሞ ስመጣ በሰፊ እንመሰጋገናለን። በይ ቻው። እሺ በቃ ቻው።
ስለሁሉም ነገር ይቅርታ አድርግልኝ። በእናቴ ማስመሰል ሌላ ዓለም ውስጥ ስለነበርኩ ስለሁሉም ነገር በጣም ይቅርታ። ያ ሁሉ ጊዜ አለፈ። አሁን ዋናው ካጠገቤ መሆንሽ አይደል? ታዲያ ዳኒ አንተ ባትመጣ ኖሮ እኮ በዚህ ሰዓት በህይወት አልኖርም ነበር። ለመኖር ያለኝ ጉጉት በሙሉ ተቋርጦ ነበር። በቃ የኔ ፍቅር ያለፈውን ታሪክ ረስተን አዲስ ምዕራፍ መጀመር አለብን። ፍቃድሽ ከሆነ ረጅም ጉዞ ከአንቺ ጋር መጓዝ እፈልጋለሁ። ዓለም ሁሉ የኔ እንደሆንሽ እንዲያውቅልኝ እፈልጋለሁ። ከልብህ ነው ዳኒ? አዎ የኔ እመቤት፣ አንቺን ለማግኘት ብዙ ታግያለሁ። እባክሽ በይ። ግን እኮ ዳኒ እባክሽ ማደር እሺ ብቻ በይ። እሺ ዳኒ ማኪን ማናገራት ነገር አለኝ እና ላናግራትና እንደጨረስኩ እደውልልሃለሁ። እሺ እሺ ግን እንዳትቆይሽ። አልቆይም፣ ቶሎ ነው የምመለሰው። ደግሞ እወዳለሁ። እሺ በጣም ያው የስራውን ነገር አለቅም ነው። በጣም አመሰግናለሁ። ታውቂያለሽ አሁን ነገር ተስፋ ቆርጬ ነበር። ይገባኛል፣ ግን በቃ ይሄን ስራ ማቆም አለብን። እሺ አዲስ ህይወት መጀመር አለብን። እኔም ህይወት በጣም የሰለቸኝ። ለምን ያቋረጥሽውን ትምህርት አትጀምሪም? በዚህ ስራ ምክንያት ያልሆንኩት ነገር የለም። ራሴን ለማቆም ነበር ይሄን ስራ የጀመርኩት። ትምህርቴን መማር አልቻልኩም። ተማሪዎቹ አንገቴን ደፍቼ እንድኖር አደረጉኝ። ስራዬን አውቀው ስም አወጡልኝ። ብቻ ተይው። ከዚህ በኋላ ተጋግዘን ህይወታችንን እናስተካክላለን። እኔም ያደረግሽልኝ ነገር አድርሰው ሁለት አመላሽ ያድርገኝ። አታስቢ ጓደኛዬ፣ ደግሞ ላደረጉሽ ነገር ሁሉ ዋጋ እናስከፍላችኋለን። ቃል እገባልሻለሁ። እሺ ለኔ ብለሽ ችግር ውስጥ እንድትገቢ አልፈልግም። እስካሁን ያደረግሽልኝ እኮ ከበቂ በላይ ነው የኔ ውድ። አታስቢ እሺ። ከዚህ በኋላ ምንም ሊያደርጉሽ አይችሉም። ስልኩንም ሰባብሬ ጥየዋለሁ። ተመስገን፣ ቢያንስ አሁን ትንሽ ተስፋ አግኝቻለሁ። በጣም አመሰግናለሁ። ውርደት ነው እውነት። ይሄ የኔ ልጅ ነው ዳግም? ምንድን ነው እያደረክ ያለኸው? ማህደርን በዚህ አስፈራርቶ ነው ወደ ቤት የመለሳት ማለት ነው። ምን እያደረግሽ ነው? አንተ ልጠይቅህ እንጂ ልጅቷን ምንድን ያደረካት? ምን ሳረጋት አይሽ? ያው ለዳግም ልትዋሸኝ እንዳትሞክር። ከዚህ በፊት ከአንዴም ሁለቴ ሞክረኛ ነበር ያስጠላህ አይደለ? ምን ነው አትረባም ቆሻሻና ስትናል ነበር እንዴ? ጠጥቼ ስለነበር ነው እንጂ እሷን ማን ነው የሚነካት? አንተ ግን ቆይ ምን አይነት ወራዳና ልክስክስ ሰው ነህ እንዴ? እንዴት እህት ላይ እንደዚህ አይነት ነገር ታደርጋለህ? እቺ ናት የኔ እህት? ብር ስለተከፈላት አይደል እንዴ ከማንም ጋር የምትጋደም? እንደውም እድለኛ ናት። እንደኔ አይነት የተቀደሰ ሰው እስካሁን አላገኘችም። አሁን ቆይ አንተ ልጅ አለኝ ብዬ ነው የማወራው? ሌላውን ተው። ቆይ እሺ በሽታስ ቢይዝህ? ያኔ አንጠልጥዬ ነው የምደፋት።
በላውን የኔ ቪዲዮ አጥፋልኝ። ውርደቱ በእሷ ሳይሆን በእኛ ነው የሚብሰው። እሷ እንደሆነ አንዴ ገብታበታለች። ሰው ቢያውቀው ባያውቀው ግድ የሚሰጣት ልጅ አይደለችም። እየቀለድሽ ነው? በቪዲዮ አስፈራርቻ አይደል እንዴ እንድትመለስ ያደረኳት? መጀመሪያውንም አንድ የማይረባ ነገር እንዳደረግ ጠርጥሬ ነበረ። አንተ ስምህን የማትፈልገው ከሆነ እኔ ግን ስሜን እፈልገዋለሁ። ዳግም ነገ የማ ልጅ ነው ተብሎ ሲባል እኮ የኔ ስም መጠራቱ አይቀርም። ስለዚህ ይሄን የማይረባ ቪዲዮ አጥፋልኝ። ከእንግዲህ እያስፈራራሁ ነው። የፈለኩትን የማደርገው። ምን ልታረግ ነው? የሰራችሁን አንድ ሳላስቀር ነው የምቀበላት። ቆይ ግን ዳግም እንደዚህ አይነቱን ጭካኔ ከየት ነው የተማርከው? ካንቺ። ጭካኔ የተማርኩት ካንቺ ነው። ገባሽ? መጣሁ። አሁን ረቦኛል። ምግብ ካለች ደግሞም ኪሴ ባዶ ነው። ገንዘብ ያስፈልገኛል። ገንዘብ ከየት ይመጣል? ይኸው በገዛ እጄ ገቢ ምንጫችንም ከቤት አባረርካት። ስለሱ ምንም አይመለከተኝም። አሁን ገንዘቡን ከየትም ብለሽ እንድታመጭ ነው የምፈልገው። ምን ማለት ነው? ምንም አያገባኝም ማለት? ይኸውልህ ሲጀመር አንተ ወደዚህ ቤት ከመጣ በኋላ ነው ይሄ ሁሉ ችግር መፈጠር የጀመረው። እሱ እኔ ምንም አይመለከተኝም። እድሜ ሙሉ በአንቺ ምክንያት ስሰቃይ ነው የኖርኩት። አሁን ደግሞ ያንቺ ተራ ነው። አሁንስ አበዛ። ስማኝ፣ ከዚህ በኋላ እኔ የምልህን ነገር ብቻ ታደርጋለህ። ምን ማለት ነው? ማለትማ የገዛ ልጄን ስትደፍር የሚያሳየውን ቪዲዮ ከስልክ ላይ ወደ ስልኬ ላይ ልክ ያለው እያልኩ ነው። ምን? እንደምንመጣ በምን አወቅሽ? እሱ እኮ ነው የጨነቀኝ። አማራጭ ስላጣው በቃ ዳኒንም ከማዬ ጋር አብረን መኖር እንዳለብን ሳይፈልግ አሳመንኩት። ምን? የምን ፍቅር ነው? በጣም ነው የምትቀፋት። ያደረከውን ነገር ለረሳው እንዴ? ምንም ይሁን ምን ያለን ሁሉ ረስታ ለኔ ከተቆረቆረች ችግር አለ ማለት ነው። ዳኒ ግን ተጠራጣሪ ሆነሃል በል። ቆይ ዛሬ ምን ነክቶሃል? በቃ አዲስ ምዕራፍ ጀምረን አይደል? ወደኋላ እንመለስ። እና ምን ወሰንሽ ታዲያ? በምን ጉዳይ? አሁን ከኔ ጋር ነው ያለሽው። ስለዚህ ስራውን ማቆም ይኖርብሻል። ከጓደኛዬ ጋር ወርሰንበታል ዳንዬ፣ እና ከዚህ ስራ ወጥተን የተሻለ ስራ ለመስራት አስበናል። የኔ ቆንጆ ምርጥ ውሳኔ ነው የወሰናችሁት። ምንም ነገር ወደ ኋላ እንዲጎትታችሁ አልፈልግም። አሁን ያ ሁሉ ፈተና አልፎ አዲስ ህይወት መጀመርሽ ለኔም ላንቺም ጥሩ ነገር ነው። ለዚህ ሁሉ ነገር ዋናው አንተ ነህ ዳኒ። በጣም ነው የማመሰግነው። አንተ ነህ ማንነቴን እያወቅህ ከነ ማንነቴ የተቀበልከኝ። አንቺ ወደሽ ፈቅደሽ ያደረግሽው ነገር አይደለም። ይገባኛል። ያቺ እናት ተብዬዋ ናት። አሁንም ቢሆን ግን አለቃትም። ዳኒ በቃ ይሄንን ነገር ሰው እሷ ድጋሚ ወደ ህይወት አትመጣም። እኔም አልሄድባትም በቃ። እኔ አላውቅም። ሴትዮዋ በጣም ስለምፈልግሽ እንዲህ በቀላሉ መተውሽ አይመስለኝም። አይ አይመስለኝም። ደግሞ ስለሷ እያሰብኩ መጨነቅ አልፈልግም። አሁን ካንተ ጋር ጥሩ ጊዜ ማሳለፍ ብቻ ነው የምፈልገው። እያንዳንዱ ጣፋጭ ጊዜ ካንቺ ጋር ማሳለፍ ነው። በጣም ነው የምወድሽ። በጣም የምታሳፍሪ ሰው ነሽ። እናቴ ራሱ ብዬ መጥራቴ ራሱ በጣም ነው የማፍረው። እና ህይወቴን ስታመሰቃቅለው ዝም ብዬ ማየት ነበረብኝ? ለማንኛውም ትሰማኛለህ? ከዚህ በኋላ እኔ የምልህ አስተካክል ምልህ ማታስተካክል ከሆነ ያንን ቪዲዮ አውጥቼ ፖስት ነው የማደርገው። ያቺን ምስኪን ማሰቃየት ሳያንስሽ ደግሞ ወደ እኔ ዞርሽ። ማን እንዳሰቃያትማ ጠንቅቀህ ታውቃለህ እንዴ? አንተ እኮ ጥቃት ነው ያደረስክባት። ይሄ ጠፍቶ ነው እንዴ? ከአንቺ በደል አንጻር ሲታይ እኔ ምንም ነው። በህይወቷ እኮ ነው የተጫወትሽባት። ለማንኛውም ይኸውልህ እዚህ ቤት መኖር የምትፈልግ ከሆነ ጸባይን ታስተካክላለህ። አይ አልኖርም ብለህ የምትል ከሆነ ደግሞ ወደ መጣህበት መመለስ ትችላለህ። እውነትሽን ነው።
በዚህ ቤት ማን እንደሚያዝና ያለን እስቲ ቤቱ ባዶ ነው። ለማንኛውም እንደምን ብዬ ያችን ልጅ ወደ ቤት መመለስ መቻል አለብኝ። ካለበለዚያ እኮ ሜዳ ላይ መቅረት እኮ ነው። በቃ አዲስ ምዕራፍ ጀመርን አይደል? ወደ ኋላ እንመለስ። ሃይ ሃይ። ለምን ደስ ደውል ማታነሽ? አልተመቸኝም ነበር። ፈልገኝ ነበር። አንድ ነገር እንድታረጊኝ ፈልጌ ነበር። ምንድነው? ከእናቴ ጋር ሰላም ስላልሆንኩኝ ለትንሽ ጊዜ ካንቺ ጋር እንድቆይ ፈልጌ ነበር። ስለተግባባን ሌላ ነገር አስበህ ባልሆነ? ምንም አላሰብኩኝም። በቃ እንድትተባበሪኝ ብቻ ነው የፈለኩት። በጣም አዝናለሁ። ይሄንን እንኳን ማድረግ አልችልም። ገባኝ። ያቺ ማደር ስለኔ መጥፎ ነገር ነግራሽ ነው አይደል? እሷ ምንም አላለችኝም። የጓደኛዬ ስም ዝም ብለህ ባታነሳ መልካም ነው። ገባኝ። የራሷን ህይወት አደላላ የኔ ህይወት ማበላሸት ጀመረች አይደል? በጣም ምን ይሆንክ ነው? አሰማኝም እንዴ? ቆይ አንተ እሷ ምንም ያለችኝ ነገር የለም። ደግሞ እሷ ስላለች አይደለም ከኔ ጋር መኖር ስለማችል ነው። በቃ ምን ችግር አለ? ከፈለግሽ ደግሞ ይከፈልሻል። ትቼዋለሁ። አሁን እኮ የራሴን ስራ ጀምሬያለሁ። ሲጀመር ደግሞ አንተ ምን ስራ ኑሮ ነው ለኔ የምትከፍለኝ? እባክህ ብቻ አንቺ እሺ በይኝ እንጂ ገንዘቡን ከየትም ብዬ አመጣዋለሁ። አዝናለሁ። አብረን ልንሆን አንችልም። በቃ ለማንኛውም አስቢበት። ለአንቺ ከኔ የተሻለ ሰው ልታገኝ አትችይም። እሱን የምናየው ነው። ይበሉልሽ የበለቱን ተስማማኝ መሰለኝ። እንዴ ማለት የምትወጂው ምግብ አይደል እንዴ መጣ? እንዴ ሊያምሽ ቻለ ወይ? ካልሆነ ሆስፒታል እንዴ? ኧረ አያስፈልግም። አሁን እኮ ደህና ነኝ። እንደውም መውጣት እንችላለን። እርግጠኛ ነሽ? አዎ አትጨነቅ። አልፎ አልፎ እንደዚህ ስለሚያደርገኝ እንጂ ሌላ ምንም የሚያስፈራ ነገር የለም። እሺ አንቺ ካልሽ ይሁን። እንደኔ ግን ሆስፒታል ሄደን ሐኪም ቢያይሽ ጥሩ ነው። ዳኒ አታምነኝም ማለት ነው? ደህና ነኝ አልኩህ እኮ። ይልቅ ስለወደፊቱ እናውራ። ምን እናውራ? ማለት የት ነው የምንኖረው? ያው ያንተ ቤት ለሁለታችን የምትበቃ አይመስለኝም። በዛ ላይ አከራይ ነፃነት አልሰጠንም። አዎ ልክ ነሽ። አከራዮቼ እንኳን ደስ የሚላቸው አይመስለኝም። አዎ አንቺ እንዳልሽው ትልቅ ቤት ሳያስፈልገን አይቀርም። ግን አብረን እኔ ቤት መሆን ይኖርብናል ለተወሰነ ጊዜ። ምክንያቱም የተወሰነ ገንዘብ አግኝቼ ጥሩ ቤት እስከምንከራይ ድረስ። ይገባኛል ጭንቀት። ምናልባት ሌላ አማራጭ የምናገኝ ከሆነ ብዬ ነው። ሌላ መፍትሄ የሚኖረን አይመስለኝም። ቢኖረኝ ደስ ይለኝ ነበር። በቃ ለጊዜው ያለን አማራጭ መቸገር ብቻ ነው። ለምትሽና እንትን ካለ እንፈልጋለን። ለማንኛውም አሁን በቃ እንውጣ፣ እንንቀሳቀሳ።
ምን ፈልገሽ ነው? ቆይ የልጅቷ ምን አድርጊ ነው የምትያት? ዳኒ ቆይ ተረጋጋ። ምንድን ነው የምረጋጋው? አታያትም እንደ አይኗን በጨዋታ ስመጣ? እባካችሁ አሁን ስህተቴ በደንብ ገብቶኛል። ይቅርታ እንድታደርጉልኝ ነው የመጣሁት። ይቅርታ? እያሾፍሽ ነው? አንቺ ምንም ይቅርታ የሚገባሽ ሰው አይደለሽ። ስታስመስይ ነው እንጂ አስመሳይ። እውነት እያስመሰልኩ አይደለም። ያደረግኩብሽ በደል ስለ ጸጸተኝና እንቅልፍ እያሰጠኝ ስላስቸገረኝ ከልብሽ ይቅርታ እንድታደርጊልኝ ልጠይቅሽ ነው የመጣሁት። ግን ያ ሁሉ ነገር አድርገሻት በሰላም መተኝ ይመስልሻል? ዳኒ ቆይ ተረጋጋ። እንዴ ማይ አምነሻት ነው? ሆን ብላ ታታልልሽ ነው የመጣችው። በጭራሽ እንዳታምነት፣ በጭራሽ። በቀላሉ ይቅር የሚልሽ ይመስልሻል? ቤተሰቤን እኮ ነው ያሳጣሽኝ። ሰሚኛልሽ? ይቅር እንድልሽ ከፈለሽ ድጋሚ ወደ ቤት እንዳትመጭሽ። ታይ ማህደር፣ እንደሱ አትበይ። ስንት ዘመን በሰላምና በፍቅር የኖርንበትን ቤት ጥለሽ ስትሄጂ እኮ ያለ አንቺ መኖር እንደማልችል አሁን ነው በደንብ የገባኝ። እባክሽ የኔ ልጅ ወደ ቤትሽ ተመለሽ። ከረፈደም ቢሆን እሷ መሰረትሽ እንደሆነሽ የገባሽ ይመስልኛል። ግን አሁን ረፍዷል። እንዳለችው ለይቅርታ እንኳን ከዚህ በኋላ የምትቀበል አይመስለኝም። እኔ ከዚህ በኋላ አብራችሁ መሆናችሁን አልቃወምም። እሱም ቢሆን እቤት መጥቶ ከኛ ጋር መኖር ይችላል። እኔ እንዳገልጋያችሁ ሆኜ አብሬያችሁ መኖር ብቻ ነው ፈልገው። መቼም አላደርገው። ከዳኒ ጋር አዲስ ህይወት ልንጀምር ነው። እባካችሁን በደንብ አስቡበት። ቤቴ ለሁለታችሁም ክፍት ነው። ከተቀበላችሁኝ በደስታ እንኖራለን። አይሆንም፣ በፍጹም አይሆንም። በደስታ ለማንኛውም እኛ መሄድ አለብን። አዳል ና እናንተ ተረገማችሁ። በማንኛውም ጊዜ ቤቴ ተመልሳችሁ መምጣታችሁ እንደማይቀር ተስፋ አደርጋለሁ። ያኔ የሲኦል ህይወት ምን አይነት እንደሆነ አሳያችኋለሁ። እኔ አዳነች አይደለሁም። እኔ እያልሽኝ ያለው ነገር ምንም ሊዋጥልኝ አልቻለም። እንዴት ነው እዛ ቤት ተመልሼ ልግባ የምትይው? ዳኒ እኔ ተመልሼ ልግባ አላልኩም፣ አብረን እንግባ ነው ያልኩት። በዛ ላይ አንተ ካለ ምን ታደርገኛለች? ሲቀጥል ደግሞ ያንተ ቤት ጠባብ ስለሆነ ጊዜ ማለፊያ ይሆንና እሷ ጋር መሆናችን። እኔ ልቀበልሽ አልችልም፣ በጣም ይከብደኛል። ዳኒ ለኛ ጥቅም እንደሆነ አስበው እንጂ። በዛ ላይ ያንተ ቤት ጠባብ ነው። ከአከራዮቹ ጋር ከምንጣላ አብረን ብንሆን አይሻልም? ከዛች እናት ተብዬዋ ጋር እኮ ነው ህይወትሽ ስታመሰቃቀል የነበረችው። አስበሽዋል? ግን ይገባኛል እኮ ግን በቃ ክፉ ቀንም ማሳለፊያ ትሆነናለች ዳኒዬ። እሺ ዳግመኛ እንደማጎዳሽ በምን እርግጠኛ እንሆናለን? አላያትም እንዴ? በጣም ትጸጽታለች እኮ። በዛ ላይ አንተ ያለ ትዳፈረኛለች ብዬ አላስብም። ማሂ በጣም ከባድ ውሳኔ እንደወሰን እየጠየቅሽኝ ነው። ተወደኝ የለ ለኔ ስትል ታደርገዋለህ በቃ። ምን ነው በመምጣት ደስ አለሽ? አስጠላሁሽ? ድሮም እኮ እናቴ መሆንሽን እንጠራጠር ነበር። እኔ ክፉ ነገር አልወጣኝም። ስርዓትን ይዛ አርፈ የምትኖር ከሆነ ኑር ነው ያልኩ። ከዚህ በላይ ጥላቻ አለ እንዴ? ያላሰደጉትን ልጅ ስርዓት ያዝ ማለት ነው። ወይኔ ዳግም ሜጅ የለውም ብለሽ ተጫወትሽብኝ አይደል? ምን አለ አንተም ወደ መጣህበት ወደ አዳማ ተመልሰህ እኔም እርፍ ብዬ ኖሬ የምኖርበት። ማንን ደስ ይበለው ብዬ ነው የምመለሰው። ሁላችንም እየተፋጠጥን ኖሯታለን እንጂ። ይኸውልህ ዳግም፣ ለማንኛውም አሁን ማደር ወደዚህ ቤት ተመልሳ ልትመጣ ስለሆነ ይሄን የተልከሰከሰ ባህሪን አቁም። ምንም ነገር ማየትም ሆነ መስማት አልፈልግም። ኦ ድጋሚ ልትጫረችባት ነው? አያገባህም። ምንም ባደርጋት አንተን አይመለከትህም። ይኸውልሽ እዚህ ቤት እስከኖርኩኝ ድረስ እያንዳንዱ ነገር ይመለከተኛል። ስለዚህ እቺ ልጅ የተመለሰችበትን ምክንያት ደግሞ ማወቅ እፈልጋለሁ። ዳግም እረፍ እያልኩ ነው። ኑሮህን ለምን አርፋ አትኖርም? አይሽ አውቃለሁ ድሮም ከቪዲዮ ውጪ ምንም አማራጭ እንደሌለሽ። ለዚህ ነው ጨካኝ ነሽ የምልሽ።
አለ። ምንድን ነው የተፈጠረ ነገር አለ እንዴ? የተፈጠረ ነገር እኮ የለም፣ ግን ስለሆነ ጉዳይ ላማክርሽ ፈልጌ ነበር። ምንድን ነው ማማክርሽ? አንድ ውሳኔ ወስኛለሁ። ትክክል ልሁን አልሁን ግን ምንም እርግጠኛ መሆን አልቻልኩም። ከስራ ጋር እየተያዘ ነገር ነው? አይ ስራ ጉዳይ እንኳ አይደለም፣ ግን ስነግርሽ እንዳታዝኝብኝ። ኧረ በፍጹም አላዝንብሽም። ምን መሰለሽ፣ ወደ እናቴ ቤት ተመልሼ ልገባ አስቤያለሁ። እንዴት? ወደዛ ስራ ተመልሰሽ ልትገቢ ነው ማይ? ምን መሰለሽ፣ የዳኒ ገቢ ለእኔና ለሱ በቂ አይደለም እና እናቴ መታ ከዳኒ ጋር አብረን እንድንኖር ጠየቀች። ታዲያ አንቺ ምን አልሻት? እሱ እኮ ነው የጨነቀኝ። አማራጭ ስላጣው በቃ ዳኒንም ከማዬ ጋር አብረን መኖር እንዳለብኝ ሳይፈልግ አሳመንኩት። ጓደኛዬ ትክክል እኮ ነው ያደረግሽው። ሲጀመር እኮ ቤቱን ራሱ እያቋቋምሽው አንቺ ነሽ አይደል? በውሳኔ መደሰት ይሁን መጸጸት ምን እንዳለብኝ ለእኔ ራሱ ግራ ገብቶኛል። ስለዚህ መውጣት ካለባትም እሷ ትውጣ፣ ካልሆነ ደግሞ የአንቺና የዳኒ ግንኙነት ሊያስፈራሽ አይገባም። ከልብሽ ነው? አዎ ከልቤ ነው። ምንም እንዳይሰማሽ እሺ? በቃ ከዚህ በኋላ አንቺም ሙሳም የራሳችሁን ህይወት ትጀምራላችሁ። በጣም ነው የማመሰግነው። እሺ በቃ እኮ ጊዜ መፍጀት የለብሽም። ቶሎ ወደ ቤት መግባት አለብሽ። እሺ ጓደኛዬ። ግን ያስፈራኝ ነገር እንደሆነ ታውቂያለሽ? ዳኒ በዳግም ምክንያት እንዳይረብሽ ነው የፈራሁት። ያው ያደረገኝን ነገር ታውቂያለሽ አይደል? በዛ ላይ ጠጥቶ ነው የሚመጣው። ዳግም ከቤት ተባሯል መሰለኝ። ከአንቺ ጋር ካልሆንኩ እያለ እየጨቀጨቀኝ ነው። ስለዚህ ከኔ ጋር እንዲሆን አደርገዋለሁ። እንዴ ማኪ፣ ለእኔ ብለሽ እንደዚህ አይነት መስዋዕትነትማ እንድትከፊ አልፈልግም። ለአንቺ ሲያንስብሽ ነው። ምንም ባደርግልሽ ደስ እያለኝ ስለሆነ አታስቢ እሺ? ታዲያ እንዴት ነው ከማትፈልጊው ሰው ጋር ለመኖር የምትወስኚው? በቃ እስኪስተካከል ነው። እስከዛ ደግሞ መፍትሄ እንፈልጋለን። ወይ ደግሞ ሀገር ለቆ ሊወጣ ይችላል። የሆነስ በጣም ነው የማመሰግነው። ውለታሽ እንዴት እንደምመልሰው አላውቅም። ልትመልሽልኝ እኮ አይደለም ስለሚገባሽ ነው። በይ አሁን ተነሽ፣ ጊዜ አታባክኝ። ከዳኒ ጋር ወደ ቤታችሁ ግቡ። እኔ ደግሞ ዳጊን አናግረዋለሁ። ምን ፈልገሽ ደወልሽ? ተገናኝተን ማውራት አለብን። በምን ጉዳይ? ቅድም ያልሽኝ ጉዳይ በደንብ አስቤበታለሁ። ተገናኝተን ብናወራ የተሻለ ነው። በጣም አሪፍ። አዲስ ነገር አለው ማለት ነው? አሁን ናሽ የጠብቅ። እሺ መጣ። እዛው ጠብቂ። እሺ ድጋሚ ወደዚህ ቤት ስንመለስ እንደ ተሸናፊ ነው የምቆጥረው። ታዲያ ምን ችግር አለው? እኛ የምንመለሰው እኮ የራሳችንን ህይወት ለመመስረት ነው። ቢሆንም ክብሬ እንድትዳፈሩ አልፈልግም። ደግሞ የአዳጊ የሚባለው ልጅ አለ አይደለ? ተጣልተው ከቤት ወጥቷል እሱ። እባክሽ አይምሰልሽ። እኛን ለማጥመድ የዘየዱት ዘዴ ነው። ዳኒ ግን ተጠራጣሪ ሆነሃል በል። ቆይ ዛሬ ምን ነክቶሃል? አንቺ እኮ ያልገባሽ ነገር አለ። ይኸውልሽ ምን መሰለሽ፣ እናትሽ ወደ ድሮ ስራሽ እንድትመለሽ ትፈልጋለች። እና ብትፈልግስ? በዛ ላይ አብረን ነው የምንገባው። አንተ እያልን እንደዚህ አይነት ነገር አታረግም። ሲቀጥል ደግሞ ከዚህ በኋላ የቤቱ ኃላፊዎች እኛ ነን። ያንን ደግሞ በደንብ ነግረናት ነው የምንገባው። በቃ ሆና ንገባ ምን መሰረት አይባ እሺ ለምንድን ነው የፈለግሽ? እንዲሁ ስላሳዘንከኝ። ደግሞ ምን ያሳዘነሽ? ድርጊትን ሳስበው ከእናት ጋር ከተጣላ የትም ሄጄ የለህም ብዬ ነው። ስለዚህ ለትንሽ ጊዜ ልተባበር። ያሰብሽው ነገር እንዳይኖር። ምን አስባለሁ? ከፈለክ መተው ትችላለህ። እንደሱ ማለት ፈልጌ አይደለም። አብረን ለመኖር ስትወስኚ አለ አይደል? እኔ ምንም አስቤ አይደለም። በቃ ልተባበር ብቻ ነው። ይሄን ያደረኩት ደግሞ ማሂ በጣም ለመናኝ ነው።
ከቤት ስለወጣ የትም ሄጄ የለውም ስላለችኝ ብቻ ማለት ነው። እቺ ታፈቅረኛለሽ ማለት ነው? ያዘነችልኝ። ምን የምን ፍቅር ነው? በጣም ነው የምትቀፋት። ያደረከውን ነገር ለረሳው እንዴ? በአንተ ምክንያት መሰለኝ ህይወቷ እንዳለ የተበላሸው። ምንም ይሁን ምን ያልን ሁሉ ረስታ ለኔ ከተቆረቆረች ችግር አለ ማለት ነው። በልበል አላማረብህም። እሷ እኮ ከዳኒ ጋር ለመጋባት ጨርሳለች። ትወደዋለች። እውነታው ደግሞ በቃ ይሄ ነው። በአይምሮ የማይሆን ሀሳብ እያሰብክ ልጅቷን አትረብሻት። ለማንኛውም አመሰግናለሁ። ማህደር ወደ ቤት ልትመለስ ስለሆነ እያንዳንዱን ነገር ከቤት ሆኜ መከታተል እፈልጋለሁ። ታዲያ ልትሄድ ነው? ወደ ቤቴ። ቤቴን ከፍቼ ግባ ስላልኩ ነው እንደዚህ የምትሆነው? በጣም ታናድዳለሽ። የማታውቂያቸው ብዙ ነገሮች አሉ። ስለዚህ ቤት ሆኜ መከታተል አለብኝ። አንተ ከመጣላት ምን አለ? በቃ ከኔ ጋር ትኖራለህ። ብኖር ደስ ይለኛል። ነገር ግን ብዙ ነገር ይጎልብኛል። ምንም አይጎልብህም። የፈለግከውን ነገር ሁሉ አደርግልሃለሁ። ቃል ትገቢያለሽ? አዎ። አሁን ምን ይምጣል? ምን ትፈልጋለህ? ምንም አልፈልግም። ግን በጤናዋ ነው? ተለውጣለች። ጥሩ ጸባይ ለኛ ለማሳየት እየሞከረች እኮ ነው። አክሽ ታስመስለው። ሁኔታዋ ምንም አልጣመኝም። አንዴ መታናል። ስለዚህ ያለውን ነገር እዚሁ ችለን መኖር ነው የሚሻል እንዳለ። እየተጫወታችሁ እንደምትመጡ እኮ አውቄ ቆንጆ ምግብ አዘጋጅቼላችኋለሁ። እሱን ላቅርብ አይደል? እንደምንመጣ በምን አወቅሽ? ያው እናት አይደለም። በእናት እኮ አይጨከንም። አታስመሲ። እዚህ ቤት አብረን መኖር እስከጀመርን ድረስ አንቺ በእኛ ስር ነው የምትሆኛው። እኔስ ምን አልኩኝ? እኔም እኮ አገልጋያችሁ ልሆንና አብሬያችሁ ልቆይ እኮ ነው ያልኩት። አታስመሲ። ማህደርን እስካሁን ያሰራሻትን ስራ አንቺ ደግሞ በተራሽ እሷን ተክተሽ እንደ ሰራተኛ ከስር ሆነሽ እያገለገልሽ እሷን ትክሻታለሽ። ብቻ እሷ ይቅር ትበለኝ እንጂ ያላችሁኝን አደርጋለሁ። እኔ እኮ ከልቤ ነው የምወዳት። አንድ እኮ ያለችን ሴት ልጅ እሷ ብቻ ናት። በይ ዝም በይ። እኔ ፊት አይደለም ይሄን ድራማሽ የምትሰሪው። ዳኒ ተረጋጋ እንጂ። በቃ ተጸጽቻለሁ እያለች አይደል እንዴ? አዎ የኔ ልጅ ያደረኩብሽ ነገር በጣም ጸጽቶኝ እንቅልፍ ነስቶኛል። ለዛ እኮ ነው ያለሽበት ድረስ መጥቼ ይቅርታ የጠየቅኩሽ። ለነገሩ እኔ ስላለው የትም አደርሽ። ወደ ክፍላችን ልጅ የደገስኩልኝ ብታውቅ እንደዚህ አትዘልም ነበር። ህይወቴን እንደቀማው ህይወትን ነው ጠብቀኝ። ያዳነች አይደለም።